በዛሬው የፓርላማ ውሎ ደሳለኝ ጫኔና ዶክተር አብይ አህመድ የሀሳብ ልውውጦች አነጋጋሪ ሆኖም ነበረ። እዚህ ፊት ለፊታችን ሆነው እየተሳደቡ እንኳን ካልታሰሩ ሰው በንግግሩ ብቻ አይታሰርም ማለት ነው። ኢህአዴግ አምባገነናዊ ልማታዊ አገዛዝ ነበር። ወደ ብልጽግና ያደረገው መለወጥ ወይም ሜታሞርፎሲስ ደግሞ የሙሉ ጊዜ ጦረኛና እልቂት ጠማቂ አገዛዝ እንዲሆን አድርጎታል። ዓመታት የፖለቲካ ችግሮቻችን በጠመንጃ አፈሙዝ ለመፍታት የሄድንበትና ዛሬም የቀጠልንበት መንገድ የዓለም ጭራ የሌሎች ሀገራት መሳቂያና መሳለቂያ ያደረገን ችግር ሲሆን ከዚህ የግጭትና የጦርነት አዙሪት በአስቸኳይ ካልወጣን እንደ ሀገር ለመቀጠል የምንችልበት ምንም ማስተማመኛ የለንም። የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ብልጽግና ኖረ አልኖረ፣ ይሄ ምክር ቤት ኖረ አልኖረ 130 ሚሊዮን ህዝብ፣ ኢኮኖሚው እያደገ ያለ ህዝብ፣ መለወጥና ከድህነት መውጣት የሚፈልግ ህዝብ ጫፉ ተሰምሮለት ተዘግቶ እስር ቤት ሊቀመጥ አይችልም። ሰላም ውድ የምሳሌ ቲዩብ ተከታታዮቼ በያላችሁበት ብዙ ሰላምና ጤና ለእናንተው። ዛሬ መጋቢት 11 2017 ጠቅላይ ሚኒስትር ዶክተር አብይ አህመድ ከተወካዮች ምክር ቤት አባላት ጋራ የጋራ ስብሰባ ጊዜን እንዳሳለፉ ይታወቃል። በዚህም ስብሰባ የተለያዩ ሀሳቦች ተነስተዋል። የተለያዩ የመፍትሄ አቅጣጫዎችም ተቀምጠዋል። ከነዚህም በአንኳር ስናስቀምጥ የቀይ ባህር የፕሪቶሪያ ስምምነት በማህበረሰቡ አካባቢ የሚገኝ የሰላምና ጸጥታ ማስከበር፣ የኑሮ ውድነት ከፓርላማ አባላት ለተነሱ ጥያቄዎች መልስን ሲቸሩ ውለዋል። እኛም ከዚህ መሃል ለዝርዝር የመረጥናቸው ጉዳዮች አሉ፣ እንድትሰሙን ስንል በአክብሮት እንጠይቃለን። ዛሬ ልናነሳ የወደድነው ጉዳይ ከምክር ቤት አባላት ከተነሱት መሃል ስለ ቀይ ባህር ጉዳይ ነው። ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት እንደሌላት ጠቅላይ ሚኒስትር ዶክተር አብይ ገለጹ። የኢትዮጵያ ፍላጎት እንነጋገር፣ ሰጥቶ የመቀበል መርህ፣ ህዝባችን የሚጠቀምበት መርህ እንወያይ ብለዋል። ኤርትራ ህዝብ የሚያስፈልገው ልማት እንጂ ተባብረን መልማት መስራት እንጂ አንዱ ለአንዱ መውጋት የኛ አቅም አይደለም ብለዋል። ኢትዮጵያ ላይ ማንም ሀገር ወረራ ሊፈጽም ከኛ ከጀመርነው ህልም ሊያስቆመን የሚችል የለም፣ ስጋትም የለብንም ብለዋል። በቂ ዝግጅት ስላለን ማንም አያስቆመንም፣ ዝግጁ የምናደርገውም ጦር ለማስቆም አንችልም ሲሉ ተደምጠዋል። የባህር በር ጥያቄ ማንሳት ነውርነቱ አቁሟል ያሉት ጠቅላይ ሚኒስትሩ የዓለም አቀፍ ማህበረሰብ አቋቋም በዓለም ላይ ትልቅ ሀገር ሆኖ የባህር በር የሌለው የለም፣ ስለሆነም ሰጥቶ በመቀበል መርህ ሊሆን ይገባል የሚልም ሀሳብ ተናግረዋል። አይችልም። ይሄን ማንም ሰላም ወዳድ ነኝ የሚል የዓለም መንግስት፣ ግለሰብ፣ ቡድን ከወንድሞቻችን ጋር አነጋግሮን በህግ አግባብ በቢዝነስ ተርም የኢትዮጵያ ጥያቄ ምላሽ እንዲያገኝ ወንድሞቻችን ተጠቃሚ እንዲሆኑ የሚያስችል አሚካብል ሶሉሽን እንዲፈጠር ለመላው ዓለም ጥሪ እናቀርባለን። እኛ የምንፈልገው በሰላም ችግራችን እንዲፈታ ማድረግ ነው። ቀይ ባህር ጉዳይ የማይፈታ ህልም ነው፣ የሩቅ ጊዜ ህልም ነው። እንዴት እንደዚህ አይነት ነው የሩቅ ጊዜ ህልም ይሄ መንግስት ያስባል የሚሉ ግለሰቦችና ቡድኖች አልፎ አልፎ ይደመጣሉ። ይሄ ዓለም አንድ ግለሰብ ኩባንያ ማርስ ላይ ወጣለሁ የሚልበት ማርስም ወጥቼ ወርሳለሁ ቢልበት ዓለም ውስጥ እየኖር 30 እና 40 50 60 ኪሎ ሜትር ያለችን ቀይ ባህር ለመንካት አናለንም ማለት የሚቻል አይመስለኝም። እኛ ህልመኞች ነን። ኢትዮጵያ የባህር በር ጥያቄ አጀንዳ ለመስጠት የመጣ ሳይሆን ባለፉት ዓመታት ትኩረት የተሰጠና በመደመር መጽሐፍ ላይ የተካተተም ነው ሲሉ ተደምጠዋል።